السلام عليكم ورحمة الله وبركاته. دنا يتكبراتشو የነቢላ ወሎ ቲዩብ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ብያለሁኝ። እንግዲህ ሳውዲ አረቢያ ላይ ያው እየሆነ ያለው ነገር በጣም ቀን በቀን እያሳዘነን ቀን በቀን ልባችንን እየሰበረው ነው ያለው። በተቻለን አቅም ሁላችንም ለሳውዲ አረቢያ ላይ ለሚሰቃዩ ወገኖቻችን ኢትዮጵያኖች ዜጎቻችን ለበምንችለው አቅም ፍትህ ልንጠይቅላቸው ይገባል። በቻልነው አቅም ከጎናቸው ልንሆን ይገባል። ሁለተኛ ሳውዲ አረቢያ ያላችሁ ኢቃማ ያላችሁ ሰዎች የተቸገሩ እህቶች አሉ በየቤቱ እና ባካችሁ የምትችሉትን በምትችሉት አቅም ከጎናቸው እንድትሆኑ ከጎናቸው ሆኑ። እንደዚህ ስንረዳዳ ነው የሚያምርብን፣ ስንተዛዘን ነው የሚያምርብን፣ ስንተዛዘን ነው ደስ የሚለውና ይሄን ልላችሁ ፈልጋለሁ። ሁለተኛ ጀበል ላይ የምትወጡ ልጆች ጫካ ውስጥ የምትሄዱ ልጆች አሁን ሙቀት ስለሆነ የተለያየ እንትኖች ሊኖሩ ይችላሉ አውሬዎች ምናምን ነገር እነሱን ነገር ጥንቃቄ አድርጉ። አላህ ይጠብቃችሁ። በተጠንቀቁ። በዛው አትቀርጹ። ቪዲዮ ያደረጋችሁ በየሚዲያ ላይ ባካችሁ ሼር አታድርጉ። ይሄ ነገር ራሳችሁን ለአደጋ ነው የሚጥላችሁ። አሁን ረቀቀ ዘመን ላይ ነው ያለነው። በጣም ሰለጠነ ዘመን ላይ ነው ያለነው። ስለዚህ በራሳችሁ ጊዜ አቅጣጫችሁን እየመራችሁ ነው ማለት ነው። በዛ መንገድ ከሄዳችሁ በራሳችሁ አቅጣጫችሁን እየመራችሁ ነው ያላችሁት። ይሄ ነገር ስህተት ነው። ሌሎቻችሁ ደግሞ ጫካ ላይ ሆናችሁ አንገኝም ብላችሁ የምትፎክሩ ወይም ደግሞ ምን አንያዝም ምናምን የምትያላችሁ ቪዲዮ የምትሰሩ ሰዎች አላችሁ። ይሄን በተአምር ስህተት ነው። አንድ ወንድማችን አይታችሁታል። ከስንት ቀን ከትናንት ወዳ እንደዛ ተናግሮ ነበር። ትናንትና በእነሱ ተይዞ መልሶ ይቅርታ የተናገርኩት ስህተት ነው የሰራሁት ቪዲዮ ስህተት ነው ብሎ ተናግሯል። ይሄን ከመሆኑ በፊት ለምን አፋችን ዝም አይልም? ይሄ የኔ ጥያቄ ነው። እኛ መንግስት ማክበር የሚባለው ነገር እኛ ጋር ይታወቅም። እኛ ጋር ውስጥ በተለይ አሁን ላይ ያለ ትውልድ ማለት ነው ወታደር የራሱ ሚና አለው፣ ፖሊስ የራሱ ሚና አለው። ያ ነገር እኛ ጋር የለም። ምክንያቱም ጠባብ ጭንቅላት ነው የያዝነው። ስለዚህ እንደለመዳችሁ ሀገርህን ማንቋሸሽ እንደለመድክ ያገርህን ወታደር ዝቅ ማድረግ እንደለመድክ ያገርህን ፖሊስ ዝቅ ማድረግ እንደለመድክ አሁንም እዚህ ተቀምጠህ የሰው ሀገር ፖሊስ ዝቅ አደርጋለሁ ካልክ የሰው ሀገር መንግስት ዝቅ አደርጋለሁ ካልክ ስህተት ነው። ራሳችሁን በራሳችሁ ወጥመድ ያጠመዳችሁ ነው ማለት ነው እንደዚህ የምታደርጉ ሰዎች። ፍትህ ስትጠይቁ ስርዓት በተሞላው መልኩ ፍትህ መጠየቅ። እነሱ ተጠያቂ የሚሆኑበትን መንገድ በተለያዩ ሰዎች ጋር ምናምን እንደዚህ የተለያዩ ታዋቂ እንትኖች ጋር በመነጋገር ተጽኖ ለመፍጠር መሞከር እንጂ በዚች በእኛ በጠባብ ጭንቅላት ተሳድበን ወይም ባንዲራ ኤክስ አድርገን ወይም ደግሞ የሆነ ነገር ፎክረን የሚመጣ ነገር ምንም የለም። ይሄን ልታውቁት ይገባል። ምክንያቱም ኢትዮጵያ ሌላ ነው፣ ሳውዲ አረቢያ ሌላ ነው። የሳውዲ አረቢያ ህግ ይግባችሁ መጀመሪያ። ምንም ያህል እንኳን ከባድ የሆነ እንትን ውስጥ ቢን ተጽኖ መፍጠር የለም በእነሱ ጋር። ስርዓት ይዘህ ነው የምትኖረው። እስከ ጉዳችሁ ተሸክመው እስከ ዛሬ ድረስ እስከ ምናምናችን ተሸክመውናል። የራሳችን ችግር ነው ይሄ ሁሉ ጣጣ የራሳችን ነው። ራሳችን በመናመጣው ነው ይሄ ሁሉ ነገር እየደረሰብን ያለው። ትንሽ ሰዎች በሚያረጉት መጥፎ ስራ ብዙዎች ህፃናቶች እየተሰቃዩ ነው። እናቶች ወንድሞቻችን እየተጎዱብን ነው በራብ በስቃይ በበሽታ በሙቀት። እናንተ ትንሽ ያስተሳሰብ ደሃዎች ኢትዮጵያን አቆሽሻችሁ ደግሞ ሌላ ሀገር መታችሁ ለማቆሸሽ አረቂ የምታወጡ አሽሽ የምትሸጡ
ራሳችሁን ግማሹን ተቆርጠህ ግማሹን አንጨብርረህ ጩቤና ሽጉጥ ይዘህ የምትንጎባለል ሁሉ ሰርተው አፈርግጠው ለሚያድሩት ለነሱ ምን ሆናችሁ ሸክም ከላይዋለቸው ላይ የማትወርዱ ሸክሞች ሆናችኋል ማለት ነው። ማንንም ለመውቀስ አትሞክሩ። ስራቸው ትልቅ ስህተት ነው፣ ግን ደግሞ ከሚገባው በላይ ችለዋናል፣ ከሚገባው በላይ ተሸክመውናል። የኛንስ እስኪ የኛን ቆሻሾች የት እናድርጋቸው ንገሩኝ። ሰው ሰርቶ ግመል ጠብቆ በጋግዶ የተገኘውን ሰርቶ ይኖራል አይደለ? እነሱ ያንን አይፈልጉም። አረቄ አውጥተው መሸጥ፣ ጫት ደብቀው አስገብተው መሸጥ፣ ሺሻ መሸጥ፣ በቃ በዛ መልኩ። ያ ደግሞ የአገሪቷ መንግስት በፍጹም የተከለከለ ነው። ገባችሁ? ምን ታደርጉት? ስለዚህ ዝም ብላችሁ በየሚዲያው ላይ እየወጣችሁ የማይሆን ነገር እየዘባረቃችሁ ለዛ እስር ቤት ላሉት ወንድሞቻችን የበለጠ ተጽዕኖ እንዲፈጠርባቸው የምታደርጉ ሰዎች ልትጠነቀቁ ይገባል። ይሄ ነገር መፈታት ያለበት በስርዓት ነው። ስለዚህ ኡስታዝ ጀማል በሽርም እንዳለው እየተንቀሳቀሱ ነው። ከነሱ ጋር ከቻልን የነሱን ቪዲዮ ሼር በማድረግ በመከታተል ነገሮችን በማሰብ ከጎናቸው ልንሆን ይገባል። በመንችለው አቅም ፍትህን በመጠየቅ ከጎናቸው ልንሆን ይገባል እንጂ በማቅራራት በመስፈን እኔ ማንነኝ እኔ ኮንተና ነኝ ታቀኛለህ ምናምን በማለት የሚመጣ ፍትህ የለም። ስለዚህ ባካችሁ ሁላችሁም ተጠንቀቁ። እህት ወንድሞቼ በእስር ቤት ያላችሁ ሶብር አድርጉ። ሶብር ሁሌም አስፈላጊ ነው። አላህ ትዕግስቱን ይስጣችሁ። በሰላም ደግሞ ለእናት ሀገራችሁ አብቅቷችሁ ምትደሰቱ እንዳደርጋችሁ የሁሌም ዱዓችን ነው። ሁላችንም በያለንበት ሰላማችሁ ብዝት ብርክት ይበልልኝ። የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ የነቢላ ወሎ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። እናመሰግናለን።